ሰላም ሰላም የዚህ ቻናል ቤተሰቦች እንደምን አላችሁ? በዚህ ቪዲዮ ይዤላችሁ የመጣሁት ቫሪያብል ነው። ከዚህ በፊት ኢንትሮዳክሽን ቱ ስታቲስቲክስ ኤንድ ሜን ኤሪያ ፎር ስታቲስቲክስ ሰርቻለሁ። በዛ ቪዲዮ ማየት ትችላላችሁ። ቪዲዮውን እስከ መጨረሻው እንድታዩ ጋበዝኩ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋበዝኩ። እንዲሁም ቪዲዮ ከተመቻችሁ ላይክ፣ ሸር በማድረግ ለጓደኞቻችሁ አድርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ወደ ቪዲዮ እንሄዳለን። ታይፕ ኦፍ ቫሪያብል ከማየታችን በፊት ዘር ዴፊኒሽን እናያለን። ቫሪያብል ምንድን ነው? ቫሪያብል ካልን ኢትስ አን አይተም ኦፍ ኢንተረስት ዛት ካን ቴክ ኦን ሜኒ ዲፈረንት ኑሜሪካል ኦር ነን ኑሜሪካል ቫሊዩ። ኑሜሪካል ሊሆን ይችላል፣ ነን ኑሜሪካል ቫሊዩ ሊሆን ይችላል። ቴክ ልናደርገው የምንችለው ነገር ሁሉ ቫሪያብል ብለን እንሄዳለን። ቫሪያብሎችን በተለያየ መልኩ ልንከፍላቸው እንችላለን። እዚህ ጋር የምናያቸው ዲፔንድ ኦን ዜር ኔቸር ኤንድ ዲፔንድ ኦን ዜር ስኬል ኦፍ ሜጀርመንት ይሆናል ማለት ነው። ታይፕ ኦፍ ቫሪያብል ኦር ዲፔንድ ኦን ዜር ኔቸር ቫሪያብል ኢዝ ክላሲፋይድ ኢንቱ ቱ ኳንቲታቲቭ ቫሪያብል ኤንድ ኳሊታቲቭ ቫሪያብል። ኳንቲታቲቭ ቫሪያብል እና ኳንቲታቲቭ ቫሪያብል ብለን የምንከፍላቸው ዲፔንድ ኦን ዜር ኔቸር ነው። ስለዚህ ኳንቲታቲቭ ቫሪያብል ምንድን ነው ካልን ሜጀርድ ልናደርገው የምንችለው ኑሜሪካሊ ሜጀርድ ልናደርገው የምንችላቸው ቫሪያብሎች ሁሉ ኳንቲታቲቭ ቫሪያብል ብለን እንሄዳለን። ኳሊታቲቭ ቫሪያብል የምንለው ደግሞ ስሙ እንደሚያመለክተን ኳሊቲውን ነው ሜጀርድ የምናደርገው፣ ማግኒቲዩድ ሳይሆን ካይንድ ነው ማለት ነው። ስለዚህ ነን ኑሜሪካል ቫሊዩ ያላቸው ቫሪያብሎችን የምናገኝበት ክላሲፊኬሽን ኳሊታቲቭ ቫሪያብል ብለን እንሄዳለን። ኳንቲታቲቭ ቫሪያብል አሁንም በሁለት ከፍለን እናያለን። ኮንቲኒየስ ቫሪያብል ኤንድ ዲስክሪት ቫሪያብል ማለት ነው። ኮንቲኒየስ ቫሪያብል የምንለው ምንድን ነው ካልን ሜጀረብል የሆኑ ቫሊዎችን የምናገኝበት ኮንቲኒየስ ቫሪያብል ነው። ኮንቲኒየስ የሆነው ኳንቲታቲቭ የሆኑ ቫሪያብሎች ናቸው ማለት ነው። ስለዚህ ኑሜሪካሊ ሜጀርድ የምናደርጋቸው ሆኖ ሜጀረብል የሆኑ ቫሊዎች ኮንቲኒየስ ቫሪያብል ብለን እንጠራለን። ዲስክሪት ስንል ደግሞ ካውንት የምናደርጋቸው ነገሮች ናቸው። ካውንት የምናደርጋቸው ስንል 1 2 3 4 እያልን የምንቆጥራቸው ቫሪያብሎች ቫሊዎች ምንድናቸው? ዲስክሪት ቫሪያብል ብለን እንሄዳለን ማለት ነው። ስለዚህ ኳንቲታቲቭ ቫሪያብል ላይ በሁለት ክላሲፋይ አድርገን ኮንቲኒየስ ቫሪያብል፣ ዲስክሪት ቫሪያብል ብለን እንሄዳለን። ካውንት የምናደርጋቸው ውስጥ ለምሳሌ ነምበር ኦፍ ቲቸር፣ ነምበር ኦፍ ስቱደንት፣ ነምበር ኦፍ ፋሚሊ ኢን ሃውስሆልድ እነዚህ ምንድናቸው? አን ኤግዛምፕል ፎር ዲስክሪት ቫሪያብል ማለት ነው። ስለዚህ ካውንት የምናደርጋቸው ነገሮች ሁሉ ዲስክሪት ብለን እንጠራለን። ኳሊታቲቭ ላይ ስንመጣ ደግሞ ዲፈረንት ካይንድ ራዘር ዛን ኢን ማግኒቲዩድ ነው። ምንድነው? ኢን ካይንድ ነው አይደንቲፋይ ልናደርገው የምንችለው ነን ኑሜሪካል ስለሆነ ማለት ነው። ስለዚህ ኢን ወርድ ኤክስፕሌን ልናደርገው የምንችላቸው ቫሊዎች ሁሉ ኳሊታቲቭ ቫሪያብል ብለን እንጠራለን ማለት ነው። ታይፕ ኦፍ ቫሪያብል ዲፔንድ ኦን ስኬል ኦፍ ሜጀርመንት ደግሞ በአራት ነው የሚከፈሉት። ኳሊታቲቭ እና ኳንቲታቲቭ ውስጥ የምናገኛቸው አሉ። ኳሊታቲቭ ላይ ስንመጣ ኦርዲናል ኤንድ ኖሚናሎችን ኳሊታቲቭ ኦር ካታጎሪካል ቫሊዎች ውስጥ የምናገኛቸው ናቸው ማለት ነው። ኳንቲታቲቭ ላይ ከመጣን ደግሞ ኢንተርቫል ኤንድ ሬሾ ኳሊታቲቭ ቫሪያብል የምናገኛቸው ማለት ነው። ግን ታይፕ ኦፍ ቫሪያብል ዲፔንድ ኦን ዜር ስኬል ኦፍ ሜጀርመንት ክላሲፋይ ስናደርግ በአራት ነው የምንከፍላቸው። እዚህ ጋር ምን አለን? ኦርዲናል አለን፣ ኖሚናል፣ ኢንተርቫል ኤንድ ሬሾ ማለት። ኖሚናል እና ኦርዲናሎች ኳሊታቲቭ ኦር ካታጎሪካል ቫሪያብል ብለን የምንወስዳቸው ናቸው። ኢንተርቫል እና ሬሾ ስኬል ኦፍ ሜጀርመንት ያላቸው ቫሪያብሎች ደግሞ ዲስክሪት ኦር ኮንቲኒየስ ኳሊታቲቭ ቫሪያብል ናቸው ማለት ነው። እያንዳንዱን እያየን እንሄዳለን። ኖሚናል ስኬል ኦፍ ሜጀርመንት ያለው ምንድን ነው ካልን ክላሲፋይድ ዳታ ኢንቱ ሙቹዋል ኤክስክሉሲቭ ኢን ዊች ኖ ኦርደር ኦር ራንኪንግ ካን ቢ ኢምፕሩቭድ ኦን ዘ ዳታ። ራንክ ልናደርጋቸው አንችልም፣ ኦርደር ልናደርጋቸውም አንችልም ማለት ነው። ለምሳሌ ጀንደር ኦር ሴክስ ሜል ኤንድ ፊሜል ብለን ነው ክላሲፋይ የምናደርጋቸው። ሜል እና ፊሜል ምንድነው ኦርደር ማድረግ አንችልም። እንዲሁም ደግሞ አርትሜቲክ ኦፕሬሽን የሚባሉትን ማካፈል፣ መደመር፣ ማባዛት፣ መቀነስ እነዚህን ኦፕሬሽኖች ልንጠቀም አንችልም ማለት ነው። ስለዚህ ምንም አይነት አርትሜቲክ ኦፕሬሽን ኦር ሪሌሽናል ኦፕሬሽን ማንጠቀምባቸው ራንክ ልናደርጋቸው የማንችላቸው ቫሪያብሎች ኖሚናል ስኬል ኦፍ ሜጀርመንት ያላቸው ናቸው ብለን እንሄዳለን ማለት ነው። ማሪታል ስታተስም እንዲሁ ማለት ነው። ሜሪድ፣
ሲንግል እያልን አንዱን ከአንዱ ማወዳደር ወይም ደግሞ ማሳነስና ማስበልጥ አንችልም። ቀንሰን የምናገኘው የምንችለው ቫሊዩ የለንም፣ መኒንግለስ ነው የሚሆነው ማለት ነው። ስለዚህ እነዚህ ቫሪያብሎች ኖሚናል ስኬል ኦፍ ሜጀርመንት አላቸው ብለን እንሄዳለን። ኦርዲናል ላይ ስንመጣ ደግሞ ኦርዲናል ክላሲፊኬሽን ላይ የምናገኛቸው ኦርደርድ ማድረግ እንችላለን። ራንክ እዚህ ጋር የምንሰራበት ይሆናል ማለት ነው። ግን አርቲሜቲክ ኦፕሬሽኖች አንጠቀምም። ልንቀንስ፣ ልንደምር፣ ልናካፍል እንዲሁም ልናባዛ የምንችለው ወይም አባዝተን ወይም አካፍለን ወይም ደምረን ወይም ቀንሰን የምናገኘው ቫሊዩ አይኖረንም ወይም ሚኒንግለስ ነው የሚሆነው ማለት ነው። ስለዚህ ምንም አይነት አርቲሜቲክ ኦፕሬሽን አንጠቀምም። ሪሌሽናል ኦፕሬሽኖችን ግን እንጠቀማለን። አንዱ ከአንዱ ያንሳል ይበልጣል ብለን ልንናገር እንችላለን ማለት ነው። ኤግዛምፕል ሬቲንግ ስኬል፣ ኤክሰለንት፣ ቬሪ ጉድ፣ ጉድ፣ ፌር፣ ፑር ስንል እነዚህ ምንድን ናቸው? ኦርደርድ ናቸው ማለት ኦርደርድ ልናደርጋቸው የምንችላቸው ቫሪያብሎች ናቸው። ኦርዲናል ስኬል ኦፍ ሜጀርመንት አላቸው ብለን እንሄዳለን። ሰርድ ክላሲፊኬሽን ኢንተርቫል ስኬል ነው። ቅድም ያየነው ኖሚናል እና ኦርዲናል ስኬል ኦፍ ሜጀርመንት ያላቸው ኳሊታቲቭ ቫሪያብሎች ናቸው ማለት ነው። ኢንተርቫል እና ሬሽዮ ስንመጣ ደግሞ ኳንቲታቲቭ ቫሪያብሎቻችን ናቸው ማለት ነው። ስለዚህ ኢንተርቫል ስኬል ኦፍ ሜጀርመንት ላይ ስንመጣ ከሌሎቹ የሚለየው ምንድን ነው ካልን ራንክ ልናደርጋቸው እንችላለን። እንዲሁም ደግሞ አርቲሜቲክ ኦፕሬሽኖች ልንጠቀም እንችላለን። ኤክሴፕት ዲቪዥን ከማካፈል ውጭ ደምረን ቀንሰን አባስተን የምናገኛቸው ቫሊዎች ሚኒንግፉል ናቸው ማለት ነው። ስለዚህ ሚኒንግፉል ናቸው ካልን አርቲሜቲክ ኦፕሬሽኖችን አፕሊኬብል ማድረግ እንችላለን። ኤክሴፕት ዲቪዥን ማለት ነው። እንዲሁም ልናወዳደርም እንችላለን ማለት ነው። ኤግዛምፕል ቴምፕሬቸርን ስንወስድ አካፍለን አባስተን እንዲሁም ቀንሰን የምናገኘው ቫሊዩ ሚኒንግፉል ይሆናል ማለት ነው። ዘ ላስት ክላሲፊኬሽን ሬሽዮ ስኬል ኦፍ ሜጀርመንት ነው። ሬሽዮ ስኬል ኦፍ ሜጀርመንት ያላቸው ቫሪያብሎች ምንድን ናቸው ካልን ራንክ ማድረግ እንችላለን። ዲፈረንሳቸውን ምንድነው? ሚኒንግፉል የሆነ ቫሊዩ የምናገኝበት ነው የሚሆነው። ሬሽዮቸውም ሚኒንግፉል ነው የሚሆነው። ስለዚህ ኦል አርቲሜቲክ ኦፕሬሽን ኤንድ ሪሌሽናል ኦፕሬሽን አር አፕሊኬብል። ሪሌሽናል አርቲሜቲክ ሪሌሽናል ኦፕሬሽኖችን እናደርጋለን አፕሊኬብል ልናደርግ እንችላለን ማለት ነው። መደመር፣ መቀነስ፣ ማካፈል፣ ማባዛት እነዚህን ኦፕሬሽኖች ተጠቅመን የምናገኘው ቫሊዩ ሚኒንግፉል ነው ማለት ነው። ስለዚህ አርቲሜቲክ ኦፕሬሽኖችን እንጠቀማለን። እንዲሁም ኦርደርድ ልናደርጋቸው እንችላለን ማለት ነው። ለምሳሌ ዌይት፣ ሄይት፣ ነምበር ኦፍ ስቱደንት እነዚህ ምንድን ናቸው? ስኬል ኦፍ ሜጀርመንታቸው ሬሽዮ ስኬል ኦፍ ሜጀርመንት ያላቸው ቫሪያብል መሄድ እንችላለን ማለት ነው። ስለዚህ በአጠቃላይ ስኬል ኦፍ ሜጀርመንት ዲፔንድ ኦን ዘ ስኬል ኦፍ ሜጀርመንት ቫሪያብል classified into 4 group ኖሚናል፣ ኦርዲናል፣ ኢንተርቫል እና ሬሽዮ ማለት ነው። ስለዚህ በዚህ ቪዲዮአችን ይህን ይመስላል። ቴንክ ዩ ፎር ዋቺንግ። ቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ።